አርባ ምንጭ ከተማ ለባለድርሻ አካላት ስልጠናም ሰጥቷል። ዝርዝሩን ተዋበሽ ዳዲ ከአርባ ምንጭ ቅርንጫፍ ጣቢያችን አድርሳናለች። ገነት መኮንን ደግሞ እንደሚከተለው ታቀርበዋለች። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊና የማስፈጸም ዘርፍ ኃላፊ ወይዘሮ የምስራች ገመዴ በከተሞች የሚስተዋለውን የአገልግሎት አሰጣጥ ክፍተት ለማቀላጠፍ የመልካም አስተዳደር ጥያቄዎችን ለመመለስና የተመጣጠነ የከተሞች እድገትን ለማሳለጥ የትብብር መድረኩ የጎላ አስተዋጽኦ እንዳለው ገልጸዋል። ከተሞቻቸውን ጽዱ፣ ውብና ለነዋሪዎች ምቹ ለማድረግና ገቢ አሰባሰብ ስርዓትን ለማዘመን የሚያስችል ክህሎት ለማዳበር ያለመ መድረክ መሆኑን የገለጹት ወይዘሮ የምስራች ተሳታፊዎችም ባገኙት ዕውቀት ከተሞችን ተወዳዳሪ ለማድረግ በትኩረት እንደሚሰሩ አስገንዝበዋል። የዚህ የኢትዮጵያ ከተሞች ትብብር መድረክ ፋይዳው በጣም የጎላ ነው። ከዚህ ውስጥም አንዱ ከተሞች እርስ በርስ ግንኙነታቸውን በማጠናከር መልካም ተሞክሯቸውን ከሀገር ውስጥም ሆነ ከሀገር ውጪ ልምድ ልውውጥ በማድረግ ጠቃሚ አማራጮችን ልምዶችን በመውሰድና በመቀመር በከተሞቻቸው ላይ በማስፋትና የተለያዩ አቅም ግንባታ በመውሰድ ደግሞ ከተሞች ላይ የሚታየውን የአገልግሎት አሰጣጥ ቅልጥፍና፣ የመልካም አስተዳደር እጦቶችና እንዲሁም በተለያየ ምክንያት በከተሞች መካከል ያለውን ያልተመጣጠነ የእድገት ችግሮችን ለመቅረፍ የትብብር መድረኩ ከፍተኛ ሚና እየተወጣ ይገኛል። የኢትዮጵያ ትብብር መድረክ ዋና ዳይሬክተር አቶ አንዱ አለም ጤናው ስልጠናው ከተሞች ሁለንተናዊ አቅም በራሳቸው መገንባት እንዲችሉ የገቢ አሰባሰብን በማዘመን የልማት ጥያቄዎችን በዘላቂነት መመለስ እንዲችሉ ያለመ መሆኑን ገልጸዋል። በአርባ ምንጭ ከተማ እየተሰሩ ያሉ የልማት ስራዎች ጥሩ እንቅስቃሴ የታየበት መሆኑን የገለጹት ዳይሬክተሩ ከተሞች ጸጋቸውን ተጠቅመው በገቢ ራሳቸውን እንዲችሉ መድረኩ በትኩረት እየሰራ እንዳለም ጠቁመዋል። ኢትዮጵያ ከተሞች የትብብር መድረክ ዋና ዓላማ አድርጎ ከዚህ አንፃር የተነሳው ከተሞች ምንም ያህል እንኳን መልካም እንቅስቃሴ ቢኖራቸው የሀብት ምንጫቸው የገቢ ምንጫቸው በራሳቸው ላይ የተመሰረተ እስካልሆነ ድረስ ቀጣይነት አይኖረውም። ይህን ከማድረግ አንፃር ሁለንተናዊ አቅም መገንባት ይጠበቅባቸዋል። አሁን በርካታ ጅምሮችን እያየን ነው። እንቅስቃሴዎች አሉ። እነዚህ ትላልቅ ፕሮጀክቶች አሉ። እነዚህ ደግሞ እውን ሊሆኑ እንደሚችሉ አመላካች ነገር አለ። ይሄ ሊሆን የሚችለው አሁንም ደጋግመው በራሳቸው ሀብት ላይ መሰረት በማድረግ አሰባሰቡን በማስተካከል ለህብረተሰብ የሚጠቅም ነገር መስራት የሚያስችል መሆኑን ትምህርት የተገኘበት ነው ብሎ መውሰድ ይቻላል። ከተሞች የመረጃ መለዋወጫ ቴክኖሎጂዎችን በመጠቀም ከቀደመው አሰራር ወጥተው ዘመናዊነትን እንዲከተሉና ገቢን በአግባቡ አሟጦ ለመጠቀም እንዲችሉ መድረኩ ከፍተኛ አስተዋጽኦ እንዳለውም የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ ገልጸዋል። ከተማዋን ለነዋሪዎች ምቹ፣ ውብና ጽዱ በማድረግ ህብረተሰቡን ሁለንተናዊ ተሳትፎና ተጠቃሚነት ከማረጋገጥ ረገድ በርካታ ፕሮጀክቶች ታቅደው እየተሰሩ እንዳለም ዶክተር መስፍን አክለዋል። ያው ዛሬ እንዳያችሁት መድረኩ ያልተማከለ የፋይናንስ አስተዳደርና በገቢ ራስ መቻል ሰልፍ ፋይናንሲንግ ላይና በተጨማሪም ደግሞ ማዘጋጃ ቤታዊ ገቢ አሰባሰብ ስርዓቱ ላይ ነው መድረኩን ያዘጋጀው የኢትዮጵያ ከተሞች ትብብር መድረክ ወይንም ያው በአሁኑ ሰዓት ይሄ የአራቱ ክልል ውስጥ ያሉ ወደ 22 ከተማ አስተዳደሮች የሚሳተፉበት ነው። በየቦታው እንደዚህ ይደረጋል። በነገራችን ትሬኒንግ ስለሆነ ይሄ በዛ መልክ ይደረጋል። እንግዲህ የከተሞች ትብብር መድረክ የአባል ከተሞች ጋር በሚሰሩ ስራዎች በርካታ ድጋፍ ያደረገ ነው። አሁን የዛሬው ስልጠና ራሱ የአቅም ግንባታ ስልጠና ነው። እንግዲህ ስራ ላይ ሊገጡ የሚችሉ ከማዘጋጃ ቤታዊ ገቢ አሰባሰብ ጋራ በገቢ ራስ መቻል ጋራ እንደገና ደግሞ ያልተማከለ የፋይናንስ አስተዳደር እነዚህ ዋና የከተማ ላይ ትላልቅ ጉዳዮች ናቸው፣ አጀንዳዎች ናቸው። እንግዲህ ሁላችንም እንደምናውቀው ከሪጂዮ አሁን እኛን ጨምሮ በደቡብ ኢትዮጵያ ክልል አሁን 3 ሪጂዮ ከተሞች አሉ። ወላይታ ሶዶ፣ አርባ ምንጭና ዲላ አሉ። ከደቡብ ኢትዮጵያ ከማዕከላዊ ከሲዳማና ከደቡብ ምዕራብ ኢትዮጵያ ክልል የተውጣጡ 22 የከተሞች ትብብር መድረኩ አባላት ከንቲባዎች በአርባ ምንጭ ከተማ እየተሰሩ ያሉ የልማት ፕሮጀክቶች መካከል ገበታ ለትውልድ የአርባ ምንጭ ዓለም አቀፍ ስታዲየምና የኮሪደር ልማት ስራዎችን ጎብኝተዋል።
የአካባቢው ተወላጆች በዞኑ የተጀመሩ የልማት ስራዎችን ወደፊት ለማስኬድ በጋራ እንዲሰሩ በጋሞ ዞን የቦረዳ ወረዳ አስተዳደር ጥሪ አቀረበ። የሰላምና የአንድነት መድረክ በዞኑ ቦረዳ ወረዳ ተካሂዷል። ወልደ ገብርኤል ላቀው ከአርባ ምንጭ ቅርንጫፍ ጣቢያችን ላደረሰ